ዲጄ ሊ የምትባል ዱባይ የምትኖር ዲጄ ሊ ነገ ፎቶ አለጥፌ ቪዲዮ ስሰራ ፎቶዋን ታዩታላችሁ። ማታቋት ካላችሁ ልጅቷ ታዋቂ ናት። 250 ሺህ የኢትዮጵያ ብር ከፍሏት አመጣችሁ። ማስረጃ አለሽ ወይ ካላችሁ አዎ፣ ቮይስ ቴክስት ደረሰኝ ያስገባበት ኤቭሪቲንግ እኔ ጋር አለ። ስልኬ ላይ ልኮልኝ አዳምጫለሁ ቮይሷን። ሶ አምናት 250 ሺህ ተበዳድሮ ከፍሎ መጥቶ ሴኩሪቲ ዘበኝነት አስገባሃለሁ ካገሩ ሳይወጣ እንደምታስገባው ዘበኝነት ስራ እርግጠኛ ቃል ገብታለት ነው እሷን ተማምኖ ካገሩ የወጣው 250 ሺህ ከፍሎ። ዱባይ ከደረሰ በኋላ ግን አየር ላይ ነው የጣለችው። ምን አለችው? ወንዳ አዎ ወንዳ ምን አለችው? ሴኩሪቲ ቃል የገባሁልክ ሴኩሪቲ ዘበኝነት ስራ የለም 1000 ድርሃም ከኢትዮጵያ አስልክና 1000 ድርሃም ማለት በዱባይ በኢትዮጵያ 40 ሺህ ብር ከቤተሰቦች ካስልከ 250 ሺህ ተበዳድሮ የከፈለው ሳያንሰው 40 ሺህ ብር አስልክና 40 ሺህ ብር ለየደላላ ከፍለክ ስራ ግባ አለችው። አውጥታ ጣለችው። ይሄ ልጅ አሁን ተርቧል። የትራንስፖርት ከጣለችው ቦታ ተነስቶ ደላላ ወስዶ ከጣለው ቦታ ተነስቶ ወደዛ ለመሄድ እንኳን የትራንስፖርት የዱባይ 100 ብር አጥቷል። ጋርድነት አስቀጥራለሁ ነው ያለችኝ። ያለው ነገርስ ስትመጣ ጋርድ አድርጌ አስቀጥራለሁ ብላኛለች ብሎ እሱንስ ምንድነው? ኦኬ እሱን እናውራ። ታፕ እያደረጋችሁ ፋሚሊ ፕሊዝ። ጋርድ ሆኖ ሊቀጠል በጣ ልጁና ሁለት ልጁ ይምጣ። ዱባይ ላይ ስለተነጋገሩ ያውቃል። ዱባይ ላይ ስራ ቆሞ አይጠብቅህም። ይሄ አንተ የምታውቀው ነው። የትኛውም ሀገር ሴኩሪቲ ካል እንደመጣ የተገኘው ስራ ላይ እንደሚገባ አውርተናል። ሲጀመር ሲመጣ ገና ሲታይ ለሴኩሪቲ ቢሆን አይደለም። ለሴኩሪቲ መሆን የሚችል ሰው ካራክተርና ከውስጥ ያለው እንትን ይታወቃል። ኦኬ ሹፍርና ነው እንደው የፈለገው ኧረ ሴኩሪቲ ማለት ለመጀመሪያ የፈለገው ሹፍርና ነው። በየትኛው ሂሳብ ነው ሹፍርና የሚያገኘው? ሹፍርና እንደማያገኝ መጀመሪያም ነግሬዋለሁ። ባለው ኦኬ አይኔ ስራ ችግር የለም ባለው ስራ። ሴኩሪቲ ግን በየቀኑ የሚገርም ነበረ። ዮኒ ምንም ችግር የለም ኤኒ ታይም አለ እሱ ነገር የለማንኛው እኔ ኤኒ ታይም አለሁኝ። እንደውም ከስፖርት አቋርጬ ነው ሁላውን የገባሁትን ለማናገር። እኔ አሁን እንደውም ፓርትነሬ ጋር ሆኜ ተመልሰን እንገባለን ያለው ሁኔታ። እኔ ይሄን ነገር ሳይጠራ በጣም አልፋታም። ግልጽና ግልጽ ነው። ኤኒ ታይም አለሁኝ፣ እከታተልሃለሁ። ወደ 3 ሰዓት ነው የሰራሁት ስፖርት። ልጠብቅህ መልሼ ልግባ። ልጁ እስኪመጣ ድረስ ጠብቀዋለሁ። ግን አንተ አጀንዳ መከተል ይሄው አመጣለሁ፣ ምንም ችግር የለብኝም ብላለች አባቴ። በመጀመሪያ ልጁን ያመጣችሁ እሷ ናት። ዮኒ በጣም ሪከርዶቹ ምናምን አሉ ሶሻል ሚዲያ ላይ ሰምታቸው ከሆነ ማለት ነው። ሰዎች እኔም ማውቀው ነገር አለበት ሴቶች አሁን እዚህ ሀገር ስትመጣ ሴት ልጅ ከሆንክ መዳም ቤት ትገባለህ። በቃ ስራ ኢቭን በቪዚት ቪዛ እንኳን መተህ ለመቆያ ሰው ቤት ትገባለህ። እውነት ነው። ይሄን ሰሞን ሄጄ እኔ ላይቭ ላይ ያሳያለሁ። ሀቂቃ የሚተኙ ወንድሞቻችን አሉ ማለት በቃ ኖርማል ሜዳ ላይ ማለት ነው። ቆዳቸው ተልጦ የሚመጡት በእንደነዚህ አይነት ሰዎች ነው። ታዋቂ ስለሆኑ ምን ስለሆኑ በእነሱ ታማኝ ናቸው ብሎ ነው የሚመጣው። ዲጄ ኤሊ ገንዘቡ የገባለት በእህቷ አካውንት ነው። ዮኒ በጣም የዋሸችክ ውሸት ያለችኝ በምንድን ነው? በእኔ አካውንት አልገባም። የገባው በፕሮሞተሪ ነው፣ እኔ በሚያመጣው ሰውዬ ነው ያለች አይደለም። ለምን መሰለክ እንደዛ ያለች ዮኒ አካውንቱ እኔ በውስጥ ጽፌላታለሁ። አንቺ ኩርንችት አንቺ የድር ኩባያ የበላሹን ብያ እኔ ረጅም ሆኜ አይደለም በጣም ስላል ልጁን ዮኒ እኔ ነኝ ሄጄ ድራይቨር ልኬ ገጠር ነው ዮኒ እግዚአብሔርን ልጁ ውሃ እንኳን የነካው እዚህ ከመጣ በኋላ ነው። ያንን ሁሉ እንዲያገኝ ብዙ ነገር የደገፈችው ሀቢባላ ስልክ የሰጠሁት እኔ ነኝ። የትራንስፖርት አሁን ሳሪ አልሀበሻም ወረቀቱን ኦልሬዲ ጀምራለች። ወረቀቱ እየተሰራለት ነው ምናምን ገባ። ልጁ ስኳር በሽተኛ ነው። እኔ ከዚህ ሱቅ አምጥቼው 4 ነው ራበኛ ያለው ማለት ነው። ዮኒ በጣም ነው የሚያሳዝነው። የአዲስ አበባ ልጅ ነው ታውቃለህ። የአዲስ አበባ ልጅ እርቦት ራበኛ አይልም። ተቸግሮት ሼመኛ ነው ገባ። እሷ ግን ቁጭ ብላ በዛ ደረጃ ህዝቡን ስለናቀች ነው። ዮኒ እኛ እንፋታት መጣ ብሩን እስካልመለሰችለት ድረስ ህዝቡን ይቅርታ እስካልጠየቀች ድረስ ማንም ይፋታት ሰው የለም። እሷ ከዚህ በኋላ እሷ እንኳን የምትቀበላቸው አርቲስቶች እንኳን እኔ እኮ ትናንትና ነኝ ስልሽ ቢዚ ነበርሽ እንጂ እሷ እያለች ላስገባ አሁንማ ደፍራማ ትመጣም የሆነች ነገር በቃ ለአንተ ነግራክ ምናምን የሆነ የሚከላከልላትን ሰው ነበር። ከእውነት ጎን እንደምትቆም ጠንቅቄ ስለዚህ ሀቡ ጋር ነይ ስትባል ያልመጣችበት ምክንያት ወንበዴ ስለሆነች ነው። ግልጹ ያ ነው። ወንበዴ ስለሆነች ነው። ዮኒ ነይ ብላታለች ከሁለት ወገን ለመስማት። እንደውም ሀቡ ትምጣ የሁለታችሁንም ወገን ነው የምሰማው ብላ የእሱን ሪካርድ እንኳን ብቻ ተቀብላ ሀቡ አልፈረደችም። ተደውሎላት ነይ ተብላ ሼር ተደርጎላት ምናምን ነው። እንደገና ሰው አምጥቻ አላውቅም አለች። እሷ እንትን ቲክቶክ ላይ ከኢትዮጵያ አመጣኋቸው በስራ መምጣት የምትፈልጉ ምናምን እያለች
ሪከርድ የሸገር ልጅ ነኝ ብላ እያመጣች ግን እዚህ ሜዳ የምትጠላቸው የሸገር ልጆችን ነው ይሁን እግዚአብሔርን አሁን የሷ በዚህ ልጅ ራሱ የሚያበቃ አይደለም። ብዙ ልጆች ኮሜንት ላይም በውስጥ እየመጡ እንኳን የሚጽፉ አሉ። እኛንም እንዲህ ብላን ነበር ሰው አመጣለሁ እያለች ምናምን ይላሉ። ገባ በጣም ቆሻሾች ናቸው ደላሎች። ሆኔ ስለማታውቃቸው ነው። ከአንድ ሰው አሁን ሄደች 200 ምናምን ሺህ የከፈለው ለቪዚት ቪዛ ነው። ይሁን እግዚአብሔርን ግፍ ነው ይሄ። ልጁ እንደገና የስኳር ታማሚ ነው። እንደዛ ሲጠይቃል ኢቭን እኔ እንኳን እዚህ ከመጣን በኋላ እንኳን ስደውልላት ነበር። ቮይስ ካለች ብታሰሚ ሪከርዱ ደስ ይለኛል። አለ አንቺ ጋር እኔ ጋር አይደለም እዛኛው ስልኬ ላይ ነው። ቤት ልጁ አልመጣሁም። ይሁን አለ ሪከርዶቹ እሱም ስልክ ላይ። ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ ክብሩ ይስፋ የእናትና የልጁ። እንግዲህ ይሄ ብራዘር በውስጥ በኩል አወራኝ። ዲጄሊ በውስጥ በኩል አወራችኝ። ይሄ ዮኒ እኔ ያረኩት ጥፋት የለም። ስለዚህ እባክህ አንተ ፔጅ መጥቼ ልናገር፣ ምስክሮችም ካሉ ይምጡ እንነጋገር ተባለ። ለዚህ ብራዘር እኔም ደግሞ ምን ችግር አለው ከሁለቱም ልስማና ያለውን ነገር እንነጋገር አልኩ። እኔ ቤት መጣች፣ አብራራች። ስታብራራ ሰዎች ካሉ ይምጡ ችግር የለብኝም አለች። እኔም ደግሞ መጀመሪያ ከሁለቱም ሀሳብ እንስማና ከዛ በኋላ ያለው ነገር ፍርድ ይሰጣል አልኩ። ዲጄሊ መጣች። ምንም አላረኩም፣ በእኔ አይደለሁም፣ እንዲያውም አብልቼ አጠጥቼ ነው ላኩት፣ ከስራውላ ጀምሯል ምናምን ብላለች። ተመልሼ እመጣለሁ። ያው እንደምታውቁት የስራው ባህሪ ነው። የወንዶ ሽንት ቤት ገብቶ እየሸና ነበር፣ ወጥቶ እዛው ሆኜ ነው ማወራው ነው ያለኝ። ኦኬ አልኩኝ። ከዛ ሰው መጣ፣ የሆነች ሴት ገባችና አብራራች። አይ የሆነው ነገር ሌላ ነው የሆነ በማስረጃ በድምፅ ወጥቷል። በራሷ በእህቷ አካውንት ነው ገንዘቡ ራሱ የገባው። ስለዚህ ይህ ልጅ አምጥታው ራሱ እዛ 40 ሺህ ብር ሌላ ተቀብለው የላኩን ሌላ ቦታ ነው። 15 ቀን የሰራበት ራሱ አልተከፈለውም። የሚበላው የሚጠጣው አጥቶ የስኳር ታማሚ እንደሆነ እያወቀች ጥላን ሄደችው ተባለ። ከዛ ዲጄሊ ነይ ብዬ መሰጃ አደረኩላት፣ ጠፋች። በሁለተኛውም ቀን ነይ ብዬ መሲ ብሪጅስቶንን ሳወራት ኢንፎርሜሽን ዋለኝ አመጣለሁ ብላ መጣች። ስትመጣ ዲጄሊ የምትባለው ብራዘር ጠፋ፣ ድራሹን አጠፋ፣ ከምንም ነገር ጠፋ። እኔ ፍርድ ቤቱ ባዘዘው መሰረት ፍርዱን ሰጥተናል። እሱን ብቻ ሳይሆን ሌላ ሰዎች የበላቻቸው ብዙ ሰዎች ስላሉ ከዚህ በኋላ ዲጄሊ ፕሮሞት የምታደርጋችሁ ማንኛውም ዘፋኝ ብትመጣ ቦይካት ትደረጋለ። ማንኛውም ዘማኝ እንደዚህ አይነት ቆሻሻ ያውም የሚበላው የሚጠጣው አጥቶ እነ መሲ ብሪጅስቶን አምጥተው ሀቢባ ቤት ተመቶ ገንዘብ ተዋጦለት የሚቀምሰው ነገር ተገኘ። በዚህ አጋጣሚ ሳራ አላበሻ ሬስቶራንት እጅግ አድርጌ አመሰግንሻለሁ። እግዚአብሔር ያክብርሽ፣ እግዚአብሔር ይውደድሽ። የምታረጊያቸው ነገሮች ለዘመናት ብዙ ሰዎችን ስታግጂ ብዙ ሰዎችን ስትረጃ ያውቃል። እና እሷ አሁን ስራ አግኝታለት ወረቀቱን ጨርሳለት ነገሮቹ እየተስተካከሉለት ይገኛሉ። ከእንደዚች አይነት ቆሻሻ ወንዲላ ባለጌ የገዛ ወገኖቿን ከምትበድል ቆሻሻ ይሰውራችሁ ላለሁ። ሌላው መናገር የምፈልገው ምንድን ነው፣ ገንዘብ ስትበሉ በፈጣሪ ከምስኪኖች ተው። መዝረፍ ካለባችሁ ሀብታሞች ጋር ዝረፉ። ለምንድን ነው ሀብታም ተዘረፍኩኝ ብሎ መጥቶ የማያውቀው? የሚደፍረው ስለሌለ። የሚታለሉት ሁልጊዜ ህይወታቸውን ለመቀየር አንድ ነገር ለማድረግ ቤተሰቦቻቸውን ለመርዳት ተፍጨርጭረው ለፍተው ተበድረው የሚያመጡትን እነዚህ ደሃዎች ምስኪኖችን ሁልጊዜ መዝረፍ የተለመደ ነገር ነው። የተለመደው ይሄ ነው። በእነ ልጅ ቢኒ ቢልጮም አይተነዋል። ልጅ ቢኒ ብሎ በነጠላ ተሸፍኖ የነበረው 400 ሺህ ብር የዛሬ 5 ዓመት የበላት እናቷን የምታሳክምበት አሜሪካ መጥቼ ህይወት እቀይራለሁ ያለች እህታችን ነው። ከግብፅ ደግሞ ሌላ የበላች ሌላ ሴት አለች። እንደዚሁ $32,000 የእሷ ይለያል። $32,000 ነው የዘረፈችው። መስቀል አድርጋ ምስኪኖችን በመዝረፍ ይታወቃሉ። አሁንም የምለው ምንድን ነው፣ እባካችሁ ምስኪኖችን ከዘረፋችሁ እንባቸውን ለእግዚአብሔር ነው የሚያነቡት። ስለዚህ ትዋረዳላችሁ ነው የምለው። ዲጄሊ የምትባይ ቆሻሻ፣ እውነቴን ነው የምናገረው። ብዙ ሰዎች ገንዘብ በልተሻል። ከዚህ በኋላ ዱባይ ላይ አንቺ ለክስ ነው የምትቀርቢው። ለማየት ያብቃል። መቀመቅ እንከትሻለን። ዱባይ ላይ የምትኖሩ ወንድምና እህቶች በዚህ ወንጀል ስለተሰማራች ዊትነሱ ስላለ ዊትነስ ይዛችሁ መጣችሁ ከሳችሁ ልኳን አስገቡልኝ እላለሁ። ሰላማችሁ ይብዛ። መልካም ጊዜ ይመቻችሁ።